ምን ሊለን ነው የሚለው ጉዳይ ሜታፊዚካል ነገሩ ፐርፐዙ ቀረና እሱን ስትይዘው እሱ በራሱ ምን ሆነ ማለት ነው? ቨርቹ ፐርፐዙ ሆነ ማለት ነው። እሱ በራሱ ጉድ ሆነ። በራሱ ጉድ አይደለም ግን በራሱ ጉድ ሲሆን ምን ታደርገዋለህ? ስትወስደውና ትፈርድበታል። አንተ 3 ቀን እየጾምክ ነው፣ እዚህ ጋር እያልበላህ ነው ያለው። you are good እኔ እዚህ ጋር ወተቴን ሳረግ I'm bad I'm evil that's not the purpose that's not the virtue ሲጀመር ራሱ ስቶሪ by itself ትራንሴንድ ሲያደርግ ራሱ ጋር የሚያበቃው ነገር ምንም ጉድም ባድም አይደለም። that's nothing ኢቨን እግዚአብሔር ነው ብላችሁ የምታስቡትን አካል ጣዖት ማድረግ ማለት ነው። አይዶላይዝ የማድረግ ጉዳይ ሆናል። ለምን አይዶላይዝ የተደረገ ጉዳይ ወደ ራሱ አይጠራህም። የባህሪው ተሳታፊ አያደርግም። የባህሪው ተሳታፊ ካደረገ እሱ እውነት ከሆነ አንተም እውነት ነው የምትለው። ፕሪሚሳችሁ ይሄ አይደለም። ይሄን ፕሪሚስ ወስጄ እንዴት እግዚአብሔር እንደሌለ ገድዬ ላሳያችሁ። በሁለት አናሎጂ ይዤ መጥቻለሁና በሁለት አናሎጂ የሃይማኖት እንደዚህ ነገሮችን ኮንዘርቫቲቭ መሆን ከዛ ደግሞ ነፃ መውጣት ሃይማኖት አማኝ ምናምን የሚሉ ነገሮችን ፊሎሶፊካል ዲኮንስትራክሽን የምናደርግበት ቆንጆ የሆኑ ሁለት ማሳያዎች አናሎጂ ይዤ መጥቻለሁ። ትናንትና ከጓደኞቼ ጋር እንደዚህ ጌት ቱጌዘር ነው የሚባሉ ብቻ ወይስ እኮ አብረን ነው እንትን የምንውለው ግን ብቻ ሰብሰብ ብለን ጊዜ እያሳለፍን ነበርና አንዱ ከተነሱ ጨዋታዎች መሃል ይሄ ጉዳይ ሆነ። ያለኝን ፐርስፔክቲቭ ሳጋራቸው የተጠቀምኩት አናሎጂ ነበርና ወደውት ስለነበር ስፔሻሊ አንዱ ጓደኛዬ ዋይናት ለምንድን ነው ለቤተሰቦቼ ለኢሴንስ ቤተሰቦቼ ይዤ ማልመጣው ጉዳይ የሚለው ነገር ይዤ መጣሁ ማለት። ስለዚህ ሁለት አናሎጂዎችን ነው የምናየው ማለት ነው። ሰብሰብ አድርጎ ላስረዳ የፈለኩትን የፐርስፔክቲቭን ዓለምን የማይባት ፊሎሶፊካል ቪው ኮንደንስድ በሆነ ፎርም ታቀርባለች። አንደኛው ምንድነው ስንሰራችሁ ይሄን በርናርዶ ካቻፕ ነው ስሙን ፕሮናንስ ማድረግ አልችልበትም እና አሌክስ ኦኮርነር ሁለቱን ኢንተርቪው ያቸው በነገር በጣም ጸዴ ነው። በርናርዶ ቆንጆ ፊሎሶፈር ነው። አሁን ከረንት ላይ ያለ ደስ ይለኛል፣ የምወደው ሰው ነው። ኤኒዌይስ ከሱ ጋር ያለ ኢንተርቪው ላይ መሰል ነገር እንደዚህ ያነሳሉ። አናሎጂ ምንድነው? ተራራና ማፕ። ስለዚህ ተራራ ላይ ለመውጣት ፈልገሃል። የሆነ ተራራ አለ፣ ሎኬሽን ስፔስ ነው። ያንን ሎኬሽን ላይ ለመውጣት ማፕ ቢኖር ኦኬ ጉድ ነገር ነው፣ አሪፍ ነው ማፕ አይደል? የቱ ጋር ነው የሚገኘው፣ እንዴት ነው ማልፈው፣ እንዴት ነው የምወጣው፣ የቱ ጋር ነው አቀበቱ፣ የቱ ነው ቁልቁለቱ ምናምን የሚሉ ጉዳዮችን ለማየት። ነገር ግን ማፕ ላያስፈልግህም ሁላ ይችላል አይደለ? ማፕ ላያስፈልግህ አናሎጂው ነው እያወራሁ ያለሁት። እንሄዳለን ከዛ ምንድነው የሚወክለው ምናምን የሚሉ ነገሮችና ምን ለማውራት እንደፈለኩኝ ግን ተራራ ላይ ለመውጣት ማፕ ያስፈልጋል። ማፕ ያስፈልጋል ኢን ሴንስ በተለይ በአብዛኛው ሰው ኤኒዌይስ ግን ነሰሰሪ ኮንዲሽን አይደለም። ሰፊሸንት እና ነሰሰሪ ኮንዲሽን የምንለው ነገር የለም። ነሰሰሪ አይደለም፣ ላያስፈልግህ ሁላ ይችላል ማፕ ግን ቢኖርሽ ደግሞ ኢትስ ሄልፕፉል አይደለ? ጠቀሜታ አለው። እንዴት ነው የምወጣው ምናምን የሚለውን ነገር ፍሮም ኤክስፒሪየንስ ከምትማር የወጡ ሰዎች ሊሆኑ ይችላሉ። ከዚህ ቀደም የወጡ ሰዎች ያዩ ሰዎች ድጋሚ አንተ ያንን ቦታ አጃልጦ ወድቀህ ምናምን ከምታየው ፍሮም ኤክስፒሪየንስ ኤክስትራክትድ ሆኖ የወጣ የሆነ አይነት ፓተርን ጽፎልህ አውጥቶልህ ስለውልህ አንተ ኢዚሊ ልትራመድ ይችላል። ኢዚ አሪፍ ነው፣ በጣም ጉድ ነገር ነው ማፕ። ከዛ ግን ማፑ ተራራውን ሊተካው አይገባም። ወይም ተራራ ላይ ወጥተህ ስቲል ማፑን አትፈልጉም። አሁን ይሄ አናሎጂ ለምንድን ነው የምጠቀመው? ለአማኞችና ለስክሪፕቸራቸው ነው። ለአማኞችና ለስክሪፕቸራቸው ወይም ለሃይማኖት ሰዎች ኢንከረንትሊ የምናያቸው ብዙ አይነት ዲስፒቶች አሉ ምናምን። ኦኬ ከሱ ጋር እንዴት ነው ሪሌትድ የሚሆነው? እያየን እያወራን ራሱ በፍሎ ካገናኘው እንሄዳለን። ከረንትሊ ያለ አይደለ ዲስፒት ለምሳሌ እንደዚህ ከረንት የሆነ አይነት አጀንዳ ራሱ እንደዚህ ፊሎሶፊካል ሪኮንስትራክሽን ላይ ማምጣት ለምን እንደሆነ አላውቅም። እኔንም ወይ እናንተንም ቫልዩ ከማድረግ አንፃር መሰለኝ ይተናነቀኛል። ስም መጥራት ሁላ አልችልም። ኤኒዌይስ እንደዚህ አይነት የሆነ አይነት አጀንዳ ሲቀርብላችሁ ልክ እንደ ቾይስ ኤና ቢ ሲባል ብዙ ጊዜ የቾይስ ዲሉዥን ልንገራችሁ። በዚህ ጋር ምንም ሪሌትድ ላይሆን እኮ ይችላል።
ምርጫ ሲቀርብላችሁ የናሽናል ምርጫም ሊሆን ይችላል፣ ናሽናል ኢትዮጵያን የምርጫ ቦርድ ምናምንም ያቀርበላችሁ ሊሆን ይችላል። ኮመርሻል ምርጫዎችም ሊሆኑ ይችላሉ። ምርጫ ልክ ሲቀርብ እናንተን መራጭ አድርጎ የመሰየም አለው አሰምሽን አለው እና ምን ይመስላችኋል? ግዴታ ይሆንባችኋል ከሁለቱ አንዱ ልክ ነው የማለት። ይሄ አንደኛ ነገር የአካዳሚክ ፓዛችንም የፈጠረብን ፕሮግራሚንግ ሊሆን ይችላል። ግን ሁሉ ነገር ለሱ መስጠትም አይደለም። ምርጫ ራሱ የቻለ ዲሉዥን አለ። አሲፍ ከሁለቱ አንዱ ልክ እንደሆነ አሰምሽን አለው። ለምን ኤ እና ቢ ሲባል ምርጫ ካለ እኔ ምርጫውን የማየው ግለሰብ መራጭ ሆኜ እዛ ጋር እሲዩ መደረግ አይቀርም አይደል? ለምን በመሰየምና በመሰየም ነው ኤግዚስት የምናደርገው ሪያሊቲ ላይ ማለት ነው። ወንበር ሳይ አስቀማጭ ነው የተቀማጭ መሆኔ የሚታወቅ ነው። ሁለት ምርጫዎችን ሳይ አሴ ዲፊውልት እኔ መራጭ ሆኜ ይገኛለሁ። ግን ይሄ የምርጫ ዲሉዥን እንጂ ነሰሲቲ ወይም ደግሞ አስፈላጊ ሆኖ አይደለም። ይሄ እንትኑ ነው ቅዥብሩ ነው። ስለዚህ ምን መሰላችሁ? ለምሳሌ ሁለት ዲስፒቶች ተፈጥረው አጀንዳዎች ተፈጥረው እገሌ እንደዚህ ያረጋት ምና የሚል ነገር ከዛ ሪሊጂየስሊ ይሁን እናንተ ፊሎሶፊካሊ ለመበየን እዛ ቁጭ ስትሉ አንድ ወገን የመያዝ ግዴታ የለባችሁም ለማለት ነው። ግን ካያችሁት ራሳችሁ የሚናጠው ቶሎ ልክ እንደ ዲፊልት ነገር ሆኖ ቶሎ የሆነውን ሳይድ ለመያዝ ነው የሚሄደው። ዋት ኢፍ ሁለቱም ሮንግ ሊሆኑ የሚችሉበት ማለት ነው። ለምን አካዳሚካሊ ኤቢሲዲ ተብሎ ምርጫ ላይ ስንፈተን ከኤ ወይም ከቢ ወይም ከሲ ከዲ ሊወጣ የሚችልበት ነገር የለም። ከወጣም ኢ ተብሎ ወይ ኦል ወይ ምናምን ወይ ነን ይጨመርበታል እንጂ ብቻ መልሱ ከዛ ሊወጣ አይችልም። ሶ ኢትስ ክሊር ፍሮም ቻይልድሁድ ተነስቶ እስካሁን ድረስ ዊ አር ፕሮግራምድ እንደዚህ አይነት ወይ ላይ አይደል? ስለዚህ የተሰጠን ምርጫ ውጪ መልስ ሊኖር አይችልም የሚል አሰምሽን አለ። አገኛችሁ? ሶ እንታለላለን ማለት ነው። በተሰራንበት ወይ እንደዛ ስለሆነ እንታለልና የግድ ልክ ከትሩና ከፎልስ እንደማይወጣ ትሩ ፎልስ ተብለን አይደለ ከህፃንነታችን ስንማር የመጣ ነው። ግን አንዳንድ ነገሮች እኮ አሉ እውነትም ውሸትም አይደሉ። እውነትም ውሸትም ያልሆነ ነገር አለ፣ በደንብ አለ። ትሩዝ ቫልዩ የሌለው ነገር አለ። አሁን ይኸው ከቪዲዮ ለመስራት ካሰብኩት ሐሳብ ሊያወጣኝ ይችላል፣ ግን የሚጣፍጥ ነገር ከሆነ ማቅረብ አሪፍ ነው ብዬ ነው። ትሩዝ ቫልዩ የሌለው ነገር ማለት ኮማንዶች ምናምን ለምሳሌ ትሩዝ ቫልዩ የለውም። ስቴትመንት ነው እንጂ ለምሳሌ ወተት ነጭ ነው ወይም ወተት ጥቁር ነው ብል ውሸት ነው ትሉኛላችሁ። ለምን? ስቴትመንት ነው፣ ትሩዝ ቫልዩ አለው። ሂድና እሱ ገብተህ ይሄን ነገር ገዝተህልኝና ብለህ ዲስ የሆነ አይነት አረፍተ ነገር ግን ትሩዝ ቫልዩ የለውም። ውሸት እውነት አትለውም። ምን ለማለት ፈልጌ ነው? እዚሁ ኤግዛምፕሉ ላይ አትቅሩና ሁሉ ነገር ትሩ ፎርስ የመሆን እንትን የለውም። እዛ ውስጥ ኮንፋይንድ ሆኖ የሚያበቃ ነገር የለም። ስለዚህ ግን እንደሚያበቃ ሁሉ ነገር ትሩ ፎርስ እንዳለው ሁሉ ነገር ኤ እና ቢ ተብሎ ከተሰጠን የግድ ወይ ኤ ነው ወይ ቢ ነው የሚል የካሪኩለም አስተሳሰብ ስላለ ውስጣችን ልክ እንደዚህ አይነት አጀንዳም ይሁን ኢቭን ምርጫ ፓርቲዎችም ይሁኑ የሆነ ነገር ብቻ ራሱን ፕሬዘንት ሲያደርግ ለኛ ከሁለት አንዱ ልክ የሆነ ይመስለናል ሁሌ እና ስኬፕቲካል ሆነን ሁለቱንም ልክ አይደሉም ወይም ደግሞ ሁለቱንም ያለ መምረጥ ልክ አይደሉም የሚል ጨዋታ ውስጥ መግባትም አይደለም። ኢቭን አቮይደንስ ዊ ዶንት ኬር የሚል ቢዮንድ የማሰብ ነገር ይሄንን ከመረዳት የሚመጣ ይመስለኛል። ወደ ጭውው እንዝለቅ ማለት ነው። መጀመሪያ ጀመርኩላችሁ ማፕ ጋር ተያይዞ ከዚህ ጋር ሪሌት ያደርጋል ብዬ ስላሰብኩኝ ነው። በቃ አማኝ የሚለውን ይሄ ሃይማኖተኛ ሰዎች እንዲህ ኦብዘርቭ ሳደርግ የኔ አቨርዥን ለነሱ አቨርዥን ለምንድን ያለህ ምናምን ብትለኝ ስክሪፕቸርም ይሁን ስቶሪዎች ኢምፕላይ የሚያደርጉት ፖይንት አውት የሚያደርጉት ነገር አለ አይደል? የሚጠቁሙት ልክ በማፕ የወከልኩት ስቶሪ ነው። ስቶሪ በማፕ ነው የወከልኩት አናሎጂውም ማለት ነው። ተራራ ደግሞ የሚወከል ነገር ደግሞ አለ። አሁን ላይ ያለው ነገር ሪቨርስ አድርጎ የሚወከለው ነገር በወካዩ ተተክቷል። እንዴት መሰላችሁ? ስቶሪ ልክ እንደ ሳይንቲፊክ ዲስክሪፕሽን አይደለም፣ ናሬቲቭ ነው። ናሬሽን እና ዲስክሪፕሽን የሚባል ነገር። ዲስክሪፕሽን ማለት አንድ ነገር ገለጻ ነው። ለምን የለውም ሃው የሚለው ነገር ነው ያለው። ገብቷል? ሳይንስ እንደዛ ነው። ሃው የለውም ማለት የሃው መልስ አይደለም ያለው። ሳይንስ የሃው መልስ ሳይሆን ሃው ነገሮች እንዴት እንደሚሰሩ ምን ከምን ጋር ተቀላቅሎ ምን እንደሚሰጥ ምናምን። ለምን የሚለው ጥያቄ ግን ጂሰስ ስልክ ገብቶ አናጠበን ማለት ነው።
ኤኒዌይስ ዲስክሪፕሽን እና ናሬሽን እንዴት እንደሚለያይ ልንገራችሁ። ዲስክሪፕቲቭ ማለት እንደነገርኳችሁ ነው፣ የሳይንስ መንገድ ዲስክሪፕቲቭ ነው። ነገሮች እንዴት እንደሚሰሩ ምናምን ይነግራል። የስቶሪ ነገር ግን ሃው ነው። ምንድነው ሃው አልኩኝ? ናሬቲቭ ማለት ትረካ ነው፣ ይነግርሃል። ኋይ ያለው ግን ሰዎች በጣም በሚገርም መልኩ አማኞች ከረንት ላይ ያለው አይነት የኮሌክቲቭ ስቴሪዮታይፒካሊ አማኝ ተብሎ እንደዚህ የሚለዩ የሚታወቁ ህዝቦች ስቶሪን እንደ ዲስክሪፕሽን ነው ሃው ምናምን የሚል ነገር የሚወስዱበት ሃው ኢኔሴንስ አያቸው ህግ የሚቀዱበት ምናምን ብቻ እንጂ ለምን የሚለውን ነገር ከሱ ሜታኮግኒሽን የላቸውም። ወይም ደግሞ ሜታ ስንል ከነገርየው ትራንሴንድ የሚያደርግ ጉዳይ አይደለ። ስቶሪ ከነገርየው ትራንሴንድ ያደርጋል። ነገርየው ላይ የሚያበቃ ነገር አይደለም። ለምሳሌ ሳይንቲፊክ ነገር ሲሆን ስለ ነገሩ ነው። ስለ ወንበር ሳይንስ ሳወራ ኢቭን ወንበር ማለት ራሱ ኢቭን ከሳይንስ ወጣው። ለምን ወንበር የሚለው ወንበር ላይ ይሄ ማቴሪያሉ ላይ የተሰራበት ስሪት ላይ የሚያበቃ ጉዳይ አይደለም። አገኛችሁ? የተሰራበት ጉዳይ ላይ ወንበር አያበቃም። ወንበር የምንለው ነገር ስያሜ ነው። ስያሜ ከሆነ ወንበር ለምን ስያሜ? እኚህ ነገሮች ማቴሪያሊ ጆይን አድርገው የሚፈጥሩት ነገር አይደለም። ወንበር ስንል ቫልዩ አድድ አድርገናል። ወንበር ቫልዩ አድድ አድርገናል። ምን የሚያስቀምጥ አካል ነው። የሚያስቀምጥ አካል ነው። አገልግሎት ነው። እኔን ተሸክሙኛል ማለት ይሄ አሁን ከነገርየው ትራንሴንድ ያደርጋል። ነገርየው ላይ ፈልገህ የምታገኘው ጉዳይ አይደለም። የስ ሜታፊዚካል ቋንቋ ነው። ትንሽም ቱን በትንሽ ሪዞሉሽን የሚሆን ሜታፊዚካል ቋንቋ ነው። ኢቭን ይሄ ራሱ አይደለም። ዲስክሪፕሽን ሲባል ግን እንዴት እንደተሰራ ሊሆን ይችላል። ይሄ ፊዚካል ሊሆን የፊዚክስ ቋንቋዎች ሊሆን ይችላል። በየት አንግል ጆይን ሲያደርግ ምናምን ቁጭ እንዳለ እንደዚህ ነገሮች። ወደ ስቶሪ ስንመጣ ኋይ ነው፣ ሜታፊዚካል ነው እያልን ስናወራ ምን ማለታችን ነው? የሆነ ነገር ይጠቁማል፣ ነገርየው ላይ አያበቃም። ለምሳሌ አንድ ስቶሪ ዝም ብዬ ልውሰድላችሁ ከስክሪፕቸር ምናምን። እሺ ባይብሊካል ለምሳሌ አንድ የዮናስን ታሪክ ሰው እያነበበ ነው። ዮናስ የአሳ ነባሪ ሆድ ውስጥ 3 ቀን ቆየ፣ ወጣ ምናምን ስቶሪ ነገርየው ስለዛ እዛው ጋር የሚያበቃ ቢሆን why do I have to care? ለምንድን ነው ኬር የማደርገው ለዚህ ስቶሪ? ምን አገባኝ? አሁን ይሄ ዲስሪሲፕ ምናምን እንዴት ፐርሲቭ እንደምታደርጉት አላውቀውም፣ ግን ማለት እየፈለኩ ያለሁት እዛው ጋር የሚያበቃ ጉዳይ ቢሆን ልክ እናንተ ለሳይንቲፊክ መንገዱ ላይ እዛው ዲስክሪፕቲቭ ከሆነ ነገርየው የሚነገርህ ነገር ላይ የሚያበቃ ግን ናሬሽን እንደዛ አይደለም እያልኩ ከሆነ ግን ደግሞ አይደለም እዛው ላይ የሚያበቃ ጉዳይ ነው። ፋንዳሜንታሊስቶች ማለት ነው ወይም ሊተራሊስቶች እዛው ላይ ሲያበቃ ምንድነው ለኔ ምን ልሁን? የአሳ ነባሪው 3 ቀን ቆየ ወጣ ምና ከዛ የተወሰነ ትንሽ አብስትራክት ለማድረግ የሚሞክሩ ሰዎች ለምሳሌ የ3 ቀን እንደዚህ መቆየቱ የክርስቶስ ምሳሌ ምናምን አይ ነው ቤተክርስቲያን የምታስነው ስቲል አሁንም አንድ ኢንተርፕሪቴሽን በሌላ ኢንተርፕሪቴሽን ተተካ። ቆንጆ ነው፣ አሪፍ ነው። እሱስ ምን ይሄ ሰማይ ወይም ደግሞ ፐርፐዝ በሉት ጌታን ምድር ያገኘው ምን ሲሆን ነው ኢምቦዲመንት የሚያገኘው? ይሄ እኮ ሜታፊዚካል ነው። ወንበርን ስንል ሜታፊዚካል ነው አይደል? ኦብቪየስሊ ፊዚካል ነገሩ ላይ ያበቃ አይደለም፣ ከሱ ትራንሴንድ ያደረገ ጉዳይ ነው። ግን መሬት አግኝቷል ኔሴንስ ምንድን ነው? አክቹዋላይዜሽን እኔን ተሸክሞኛል። እሺ ዝም ብሎ ሜታፊዚካል ሆኖ አልቀረም። ኢምቦዲመንት አለው። ይሄው ኢት ወርክስ። ሰማይና ምድር አንድ ሆኗል እዚህ ጋር ማለት ነው። ሰማይ ኔሴንስ ፐርፐዝ ማለት ነው። ምድር ኔሴንስ አክቹዋላይዜሽን የሚረገጥ ፋክቹዋል ነገር ሁለቱ ኢንተግሬትድ ያደረገበት ፕሌስ ነው። this is ሚስቲካል ማለት እኮ ነው በአጭር ቋንቋ። it's not like ቤተክርስቲያን ውስጥ ተገብቶ ብቻ የሆነ በጥሞና ምናምን የሆነ ነገር ውስጥ ወይም ደግሞ ይሄ መሽሩም በልተ ምናምን የምትመሳሰጠው ነገር ብቻ አይደለም። በትናንሽ ሪዞሉሽን ሽንትን በመሽናቱ there is a metaphysical የሆነ ነገር ሊሆን ይችላል። there is የሆነ አይነት ሚስቲካል የሆነ ኤክስፒሪየንሶች ይኖራሉ። እዚህ ወንበር ላይ ቁጭ ብዬ this is metaphysics this is mystical experience ትንሽዬ ማለት ነው። ትንሽዬ ይሄ ሪኮግኒሽኑ ብቻ ኤክስፒሪየንስ የምናደርገው እንደዛ ነው። ግን ይሄ ሪያላይዜሽኑ የግሊምስ ሪያላይዜሽኑ ደግሞ ሚስቲካል ሪያላይዜሽን። ለምን ሜታፊዚክሱ ከፊዚክሱ ምንድነው? ሜታፊዚክሱ ከፊዚክሱ በለው ፊዚካል ከሚለው ማለት ነው። ሁለቱ ኢንተግሬትድ አድርገው ነው ቁጭ አልኩት እዚህ። ለምን የሆነ 4 እግር ካለው ነገር ላይ አይደለም የተቀመጠው፣ ወንበር ላይ ነው የተቀመጠው።
ወንበር እዛው ላይ የሚያበቃ አሁን አልደጋግመባችሁ። ሶ ምንድነው ማለት ነው ስቶሪ ከአናሎጂው ቅድም ከጀመርኩት አናሎጂ ጋር ሳያይዛችሁ ስቶሪ እዛው ላይ የሚያበቃ አይደለም ማለት ነው። ሳይንስስ ወይም ደግሞ ዲስክሪፕሽንስ እዛው ላይ የሚያበቃ ነው። በቃ ውሃ ምንድነው ውሃ H2O ነው፣ ሃይድሮጅን ኦክሲጅን በቃ እዛው ነው የሚያበቃው። ለምን እየነገረን አይደለም። አንድ ሳይንቲስት ሃይድሮጅን ከኦክሲጅን ጋር ሲቀላቀል ወተር ይሰጠናል ሲለን ምን እየነገረን ነው አንልም። በቃ ዲስክሪፕሽን ነው። ስቶሪስ ምን እያልከን ነው የሚል ነገር ሊኖር ይገባል። ስለዚህ ለምንድን ነው ያለኝ አሁን በአብዛኛው ኮሌክቲቭሊ በማየው አይነት አማኞች ያማኝ ነኝ እኔ ራሴን ክሌም የማደርገው ክሌሚንግም የለውም። ለምን ራሴን ያማኝ የሚል ክሌሚንግ ወይም ኔሚንግ ኖሮኝ ሳይሆን እነሱን ልክ ባለመሆን የነሱ ልክ ባለመሆን እንግዲህ እንደዛ ሆኜ ነው የምገኘው፣ ያማኝ ሆኜ ነው የምገኘው። ግን ትሩሊ ከዛ ትራንሴንድ የሚያደርገው ሶርስ ኦፍ ጋድ ወይ ክሬሽን የለም ባይኮ አይደለም። ታገኛችሁ ለምሳሌ መሰላችሁ ለምሳሌ ከዓለማየሁ ገላጋይ ጋር ፊሎሶፊካሊ ምንም ሪዞኔት አላደርግም፣ ምንም አልጋራው። ፊሎሶፊካሊ ምንም አይደለም። እሺ ምንም የሚለውን ቃል ልተውና ብዙ ነገር አንጋራም። ፊሎሶፊው አያጋራኝም፣ አያስማማኝም፣ ዓለምን የማይበት ወይ ሌላ ነው። ነገር ግን ክርስቲያኖችን ሲቀጠቅጥ ክርስቲያኖች ላይ ፊሎሶፊካሊ ሰይፉን ሲያነሳ ልክ ነው። ለምን መሰላችሁ? ልክ ነው ኢነሴንስ መሰላችሁ። አያጋራኝም ፊሎሶፊካሊ ግን የተጠቀመው ፕሪሚስ ኮንክሉድ ለማድረግ ለምሳሌ የለም በእኛ ጣልቃ ይገባ ምናምን ሲል የተጠቀመው ፕሪሚስ እግዚአብሔር ይሄ ነው ብሎ የያዘው ፕሪሚስ የኔም ፕሪሚስ አይደል፣ የኮሌክቲቭ ፕሪሚስ። እግዚአብሔር ይሄ ነው ስትሉ እሱም ፕሪሚስ ወሰደ ነው ብላችሁ ኮሌክቲቭሊ አስዩ የምታደርጉት የለም። አጥብባችሁ ወደ ሞራል አይዲያ ላይ ያጠበባችሁት። አሁን በነገርኳችሁ ደግሞ ስቶሪ ለምን የሚለው ቀርቶ እዛው ፋንዳሜንታል የሆነው ነገር ላይ የሚያበቃው ምናምን እሱን እግዚአብሔር አሰ ፕሪሚስ ወሰደ። እንዴት እንደሌለ ኮንክሉድ አድርጎ አሳያችሁ። ጥሩ እንደዚህ አይነት ሰው ያስፈልጋል በጊዜው ብዬ ነው የማስበው። እምነት በቃ የመደጋገም አያስፈልግም። ከሱ ጋር ሪዞኔት አድርጌ አይደለም ግን የተጠቀመው በእናንተ ሰርክል ውስጥ ነው። እሱም እግዚአብሔርን የሚረዳው ወይም እሱም እግዚአብሔርን ወይም ምናምን የሚረዳው ኮሌክቲቭ ውስጥ ባለ ነው። ሆን ብሎ የኮሌክቲቭን አሴ ፕሪሚስ ይጠቀመው ወይስ እሱም ቀድሞውኑ እግዚአብሔርን የሚያስበው እንደዛ ሆኖ ይሁን አላውቅም። ቀድሞውኑ እንደ ማህበረሰቡ እንደዛ እያሰበ ከሆነ እሱም ልክ አይደለም። ነገር ግን የኮሌክቲቭን ደግሞ ተቀብሎ ፕሪሚሳችሁ ይሄ አይደለ፣ ይሄን ፕሪሚስ ወስጄ እንዴት እግዚአብሔር እንደሌለ ገድዬ ላሳያችሁ። ልክ እንደ ኒቼ ማለት ነው። ሲያረግ ሳይ ደግሞ ልክ ነው። እሺ ውክልናውን አያችሁት አይደል? የሚጠቁም ነው ምናምን። ኦኬ ምን እሺ፣ አሁንም ትንሽ ላብራራው። ለምሳሌ ቅድም የወሰድኩትን ስቶሪ አንድ ልንወስድና ሁሉም ስቶሪ እንደዚህ ያለው ለምን የሚለው ነገር ለምሳሌ የራሷን ቅድም የተጠቀምኩትን ለምሳሌ የዮናስን 3 ቀን አሳ ነባሪ ውስጥ ገባ እንደዚህ እንደ ዲስክሪፕሽን አይደለም፣ እዛው አይቀርም ግን እዛው ያስቀራ 3 ቀን ነነዌ ይጾማል እና 3 ቀን ነነዌ እየጾመ ያለ ሰው እኔ ካጠገቡም ተው ምግብ ምናምን ሲበላ ምናምን ጋር የሚጸየፈኝ አጸያየፍ ነገርየውን ከነገርየው በላይ ሳይሆን ነገርየውን በኢትሰልፍ እንደ ቨርቹ መውሰዱን የሚያሳይ ነገር። ነገርየውም እንደ ቨርቹ ስትወስድ ነው የምትፈርድበት። ነገርየውን በጣም እሺ እንትና ነገርየውን እንደ ቨርቹ ከወሰድክ መፍረጃህ ነው የሚሆነው ማለት ነው። 3 ቀን ምናምን ጾም ቤተክርስቲያን አውጃለች፣ ይዘሃል 3 ቀኑን እዛ አሳናባሪ ውስጥ 3 ቀን ቆየ ወጣ እንደዚህ የነነዌ ሰዎችን ምናምን የሚል ስቶሪውን ታውቀዋለህ ያስከው እሱም በቃ ልክ እንደ ፋክቹዋል ክሌም እዛው ላይ አበቃ እንደ ዲስክሪፕሽን ማለት ነው። ምን ሊለን ነው የሚለው ጉዳይ ሜታፊዚካል ነገሩ ፐርፐዙ ቀረና እሱን ስትይዘው እሱ በራሱ ምን ሆነ ማለት ነው? ቨርቹ ፐርፐዙ ሆነ ማለት ነው። እሱ በራሱ ጉድ ሆነ። ራሱ ጉድ አይደለም ግን በራሱ ጉድ ሲሆን ምን ታደርገዋለህ? ስትወስደውና ትፈርድበታል። አንተ 3 ቀን እየጾምክ ነው፣ እዚህ ጋር እያልበላህ ነው ያለው። you are good እኔ እዚህ ጋር ወተቴን ሳረግ I'm bad I'm evil that's not the purpose that's not the virtue ሲጀመር ራሱ ስቶሪ by itself ትራንሴንድ ሲያደርግ ራሱ ጋር የሚያበቃው ነገር ምንም ጉድም ባድም አይደለም። that's nothing ልክ እንደ ወደ ጾም ሆነ በጾሙ ዶሜን ብቻ ስፔሲፊክ አድርጌ ሳወራ ለምሳሌ የጾምን ኦኬ
ኢቨን ሴኩላር እናልከው ኢቨን ሴኩላር አድርገ ነው መጾም የሚለውን ቃል ፋስቲንግ እንበለው ወይም ኦኬ ፋስቲንግ እንግሊዝኛ ዳይት እንበለው። ሴኩላር ፎርም ውስጥ ዳይት ነው። የፋስቲንግ ዳይት እያደረገ ያለ ሰው እያደረገች ያለች ሰው ናት። ለምንድን የምታደርገው ፐርፐስ ሜታፊዚካል እኮ ነው። ትንሽ ትሆን እንጂ ሜታፊዚካል ነው። ከነገርየው ከፊዚክሱ ሜታ ምንድን ከፍ የሚላል ከፊዚክሱ የሚበልጥ ከፊዚካል ነገሩ የሚበልጥሽ። ኦኬ ሶ ፋስት ዳይት ላይ ናት ያለችው። ዛሬ ቆንጆ ጭዌ ይመስለኛል ይሄ ቆንጆ ጭዌ ከምናምን በላይ ነው ያለችው። ሶ ምን ልታረግ ፐርፐዙ ምንድን ነው? ሜታፊዚካል ፐርፐዙ ማለት ነው ሰውነቷን ለመቀነስ ወይ ሰውነቱን ለመቀነስ ነው። ለምን ኪሎ እንደዚህ ነው ቢኤምአዩ ምናምን ከፍ አለ። ሰው ብዙ አይነት በሽታዎች ስላሉ ለምኖች ብዙ ተከትሎ ለምንድን ነው ሰውነቱ የሚቀንሰው የሚለው ነገር በሽታ ምናምን ሃይፐርቴንሽን ብዙ ነገሮች አይደል ሰውነት ኦቤሲቲ ጋር ተከትሎ ያሉ ጉዳዮች ምናምን አሳሰበው። ሶ ያንን ለምን ተከትሎ ሰውየውም ሂፖክራትም አይደለም ፋንዳሜንታሊስትም አይደለም። በሴኩላር ፎርም ስናየው ሰውነቱን መቀነስ አለብኝ ብሎ ዳይት ያዘ። አሁን ፐርፖዙን ዞር አድርጉልኝ። ፐርፖዙ አሁን የነገርኳችሁን ለምን ምናምን አሁን ለምን ሰውየው ወይም ሴትዮዋ ዳይት እንደምታደርገው ለምኑን ዞር አድርጉት። መራብ እኮ ነው በቃ። መራብ የምንለው ደግሞ ወይም ደግሞ ለምሳሌ የሆነ ጊዜ ድርቅ ተከስቶ የሚያደርገው ድርጊት ምኑ ነው የሚለየው? ፐርፐዙ ነው የሚለየው። ድርቀት ያጣ ሰው ሁለቱን ሰዎች የለያቸው ፐርፐዙ ነው። ፐርፐዝ ነው ዲፋይን የሚያደርገው። ፐርፐዙ ቀርቶ ድርጊቱን ባይ ኢትሰልፍ ከወሰድከው መጥፎ ጥሩ ኢቭን መጥፎ ሊሆን ይችላል። ሌላ ፐርፐዝ ከጠለፈው መጥፎ ሊሆን ይችላል። ግን በራሱ ድርጊት በራሱ ከዚህ በፊት ብዙ ጊዜ ስላወራሁት ድርጊት በራሱ የሞራል ጥያቄን አልያዘም። ጉድን ባይም አይባልም። ይሄን በቃ በየቪዲዮ ማት ጊዜ ስለማወራ we will skip this ማለት ነው። ሶ አሁን ሳለ ነው ወይ ነገርኳችሁ። ሶ ፋንዳሜንታሊ የሚይዙ ሰዎች ሪሊጂየስ ፋንዳሜንታሊስት የምንላቸው ወይ ሊተራሊስት የምንላቸው ሰዎች እዛው ላይ ያበቁና መፍረጃ ያደርጉታል። እኔ ሰው መፍረጃ ካደረጉት ምንድነው የሚሆነው? ሪቹዋሎቹን እንደ ግብ ያደርጉታል። ሪቹዋሉ ግን የግብ መዳረሻ ነው ወይም ደግሞ አቀባብሎ ይዞ የሚያገዝ ልክ ህጉ ጥላ ነበር ለሚመጣው ምናምን እንዳሉት ማለት ነው። ጥላ ነበር እስካሁን አይደል ያሉት ኦሪት ላይ ምናምን የኦሪቱ ህግ እንደዚህ ሶ ሌላውን የማይበለውን ያንን ሪቹዋል የማይፈጽመውን አካል የሚፈርዱበት አካል ነው። ሪቹዋሉ ባይ ኢትሰልፍ ፐርፐስፉል ወይም ደግሞ ሪቹዋሉ ባይ ኢትሰልፍ የጋርን ፖዚሽን ስለሚይዝ ማለት ነው። ነገር ግን ሆይ ምናምን ብለህ ከፍ ብለህ ስታይ ምንድን ነው የሚጠቅመኝ? ኦኬ ትንሽ እንሻሊሉና አሁን አናሎጂ ጨምረው እንዳልኳቸው ለምሳሌ 3 ቀን ሆድ ውስጥ መቆየቱን በክርስቶስ 3 ቀን እንደዚህ ይሰየማል። ቆንጆ አሪፍ እኮ ነው ተደረሰ። አሁንስ ይሄ ፋክት አሁንም እኮ ይሄ ናሬሽን ምን ሊለን ነው የሚል እኮ ስቲል እኮ የሆነ ኢምፕሊኬሽን ሊኖር ይገባል ማለት እሺ ምን ላድርገው ነው ይሄንን ፋክት። አንዳንዴ እኔ አሁን በጣም ይገርመኝ አማኞች አሁን ይመጡና እንደዚህ ስናወራ በጓደኛም ይሁን እንደዚህ ምናምን ኦኬ እሺ ለምሳሌ ስቴሪዮታይፕ ካላው ነው ፔንቶች ኦኬ ምን ላድርገው ይሄንን ወርድ this is linguistical proposition እኮ propositional knowledge ምን ላድርገው ይሄን ወርድ ምን ላድርገው እንደ ማንትራ አተር ላድርገው ልጥራው ምንድን ነው what ኢምፕላይ የሚያደርገው ጉዳይ አሲፍ የሆነ ነገር እንደገባን አድርገን መቀጠል የለብንም ለሆነ አይነት ኮንክሉዥን በሚለው ማለት ነው። ሶ ከዚህ ስቶሪ ለምሳሌ አንዷ ትንሽዬ እንኳን ቢሆን ለምን ነው ጆናታን ፔጆ አፒሊንግ የሚሆነው ለብዙ ሰዎች ለምን ሪዞኔት የሚያደርገው ለምንድን ነው ያኔ ጆርዳን ፒተርሰን ሞር ብዙ አማኝ የነበሩ ሰዎች ወደ አማኝ ለማምጣት ኢቭን ራሱን እንደ ክርስቲያን ክሌም ሳያደርግ ማለት ነው ብዙ ሰዎች ክርስቲያን ሆኗል በሱ ምክንያት ይባላል። ስቲል ሂዝ ናት ክርስቲያን ኦብቪየስሊ አይደል ኢቭን ኢን ሂዝ ዳርከስት ታይም አሁን ለራሱ ሂዝ ናት ኤቲስት ኤኒሞር ይላሉ። ጆናታን አሁን ስላለበት አሰቃቂ ሁኔታ በተደጋጋሚ ሲጠየቅ የሚናገረው ነገር ማለት ነው ሂዝ ኖ ሎንገር ኤቲስት ካለ እኮ ሁላ በሚያስተምርበት ጊዜ ራሱ ሂ ዋዝ ኤቲስት አይነት ነገር ነው አይደል ሂዝ ኖ ሎንገርን ከየት አመጣው አሁን የተናገረው ሶ ኢቭን ገብቶ ኤኒዌይስ እሱ አሁን ሌላ ጉዳይ ስለሚሆን ግን እነሱ ሰዎች ለምንድን ነው ሞር አፒሊንግ ሆኖ ከማህበረሰቡ ጋር እንደዚህ እንትን ነው ሞር አፒሊንግ የሆኑበት ጉዳይ ስቶሪ አሰ ፋንዳሜንታል ነበር ተይዞ የነበረው በተለይ ወደዚህ ወደ አፍሪካን ወደ ኢትዮጵያ በተለይ ከዛ ወደ ሚድል ኢስት በሙስሊም ራዲካሎች በዚህ ደግሞ እኛ ጋር በክርስቲያኒቲ አሁን ደግሞ በከረንትሊ ኢቭን በጴንጤዎች
ከዛ ቀደምም ያው ኖርማሊ በኦርቶዶክሶች ግን ኒው ፎርም ኦፍ ደግሞ የሆነ አይነት ፋንዳሜንታሊዝም በፔንቴዎች ስለማይ እዛ ጋር ሚድል ኢስት ላይ በሙስሊሞች አለ ምናምን። እንደውም እኮ እነሱ ሞር አፒሊንግ ሆኖ የወጡበት ሶሳይቲ እንደውም ሊብራል ነው። አሜሪካን፣ ካናዳ ምናምን ሊብራል በመሆን ያስቸገራቸው ነው፣ ግን ስቲል ሞር አፒሊንግ ነው። እኛ ጋርም ለምንድን ነው እንደዚህ ብቻ አሉ የሆኑ ሰዎች ይወደዳለው ሞር አፒሊንግ የሆነበት ናሬሽን እዛው ጋር ነገርየው እዛ ጋር ሊያበቃ ተደርጎ እየተሰበከ በነበረበት ወቅት እየመጡ ከዛ የሚበልጥ ሜታፊዚካል ፐርፐዙን ኢምፕሊኬሽኑን ሲያሳዩ የሚል ከውስጣችን እውነት ወይም እውቀት ማወቅ ስለሚነቃ ያን ሪዞኔት በማድረግ ሰዎቹ እንደዛ አይነት ፊገር ሊሆኑ የቻሉት ማለት ነው። ዮናስን ዝም ብለን አስ ኤግዛምፕል እኮ ስናይ ኦኬ ውስጥህ የሚጠራ የሆነ ለአድቬንቸር ኮል ኦፍ አድቬንቸር እንደውም ጄፒ ብዙ ጊዜ እንደሚለው ለጥሪ ወይም ደግሞ ለእውነት ወይ የሆነ አይነት ኪዮስ እያየህ ነው እና የነነው ሰዎች እየጠፉ ነው ምናምን ዩ ኖ ሳምቲንግ ሮንግ የሆነ አይነት ነገር ሮንግ እንደሆነ እያወቅህ ነው እያየህ ነው። ሶሳይቲ ላይ ሊሆን ይችላል፣ ቤተሰብ ላይ ምናምን ጓደኛህ ላይ ሊሆን ይችላል። ያንን ነገር ካላቆመ ጓደኛህ ምናምን ሊገባበት የሚችለውን ኮንሲኩዌንስ ታውቀዋለህ። ግን ዝም ብትል እውነትን ባትናገር በቃ ባጭር ቃል ስቴትመንት ዘጋው እውነትን ባትናገር ምንድነው የሚውጥህ ማለት ነው። ያየው ራሱ ኪዮስ ነው የሚውጥህ። ምክንያቱም ሲምቦሊካሊ አሳነባሪ ምናምን የሚወከለው በኪዮስ ነው። ስለዚህ እውነትን ባልተናገርክ ቁጥር የምትገባው ኪዮስ ውስጥ ነው። ከዚህ ኪዮስ የምታመልጥበት ወይ ለተጠራህበት እውነትን ልትናገር የጀርባ አጥንት ኖሮ በሁለት እግርህ ልትቆም ባለህ መንገድ መራመድ ስትችል ነው የምትል አትሊስት አንድ ሌየር ኦፍ ኢምፕሊኬሽን ማውጣት እንችላለን። አንድ ሌየር አሁን ምን ላደርገው ነው አትልም። ኦኬ ይሄ ስቶሪ ሜታፊዚክሱ ወይም ፐርፐዙ የሰማዩ መሬት ያገኛል። ልክ እዚህ ወንበርና እኔ ላይ ባስረዷችሁ መልክ ማለት ነው። ዝም አትልም ነው። ለምሳሌ እኔ ይሄንን እውነቴን ነው አይደል? እውነቴን ኢነሰንስ በእኔ ውስጥ ያለ ኮንሽስሊ አይደለም ማወራችሁ እውነት ነው። በፍጹም ሐቀኝነት ለመሆን ራሴን ለቅቄ ለማውራት ያለሁት አይደል? ዩ ሃቭ ኖ አይዲያ ምን አይነት አላይቭነስ አሁን እየተሰማኝ ነው። ሜቢ ሪከርድ ላደርገው ምናምን ሪከርድ አልኩ ኤዲት ላደርገው ስቀመጥ ነው የማውቀው። ምናልባት ብዙዎቻችሁ ወይ ቅሜ ሊመስላችሁ ምናምን ይችላል። የወፎሪክ አድርጎኛል ሳወራ ምናምን ብዬ አስባለሁ። ወፍ ምንም ሰብስታንስ የለው ምናምን፣ ግን ምን ልላችሁ መሰላችሁ ሞር አላይቭነስ የሚሰማችሁ እና መኖር የምትችሉት ራሱ የሆነ አይነት ነገርን ሰርቭ በማድረግ ለእውነት በመቆም እውነትን አተር በማድረግ በማውጣት በመናገር ራሱ there is aliveness ነው። ያን ተቃራኒውስ ምንድን ነው? ዝም በማለት ሰርቭ ባለማድረግ እውነትን አክቹዋላይዝ ላለማድረግ ወይም ደግሞ በክሪኤሽን በተፈጥሮ ላይ ፓርቲሲፔት አለማድረግ። ያኔ በተጠራንበት ጉዳይ የለም ፓርቲሲፔት ማድረግ አለ አይደለ? ፋክትን ፈጥሮ ልክ እንደ ቫልዩ አድ ለማድረግ ላይ ለምሳሌ ስያሜ ላይ አዳም እንደተጠራው ሚቶሎጂካሊ ስፒኪንግ ልክ እንደዛ ፓርቲሲፔት ማድረግ ካልቻልን ከሶርስ ኦፍ ክሪኤሽን ወይም ከእግዚአብሔር ጋር ሰባት ሽርክ ነን እንደሚሉ ሽርክ መሆን ካልቻልን ኪዮስ ይውጠናል። ኤኒዌይስ ይሄንን መያዝ እንችላለን። ሰው ግን ወደ አናሎጂው ልመልሳችሁና ወደ ሁለተኛው አናሎጂ አውርቼ ይሄን ቪዲዮ ጨርሳለሁ ማለት ነው። ኦኬ ሰው ምን እያደረገ ነው የሚለው ኢኔሴንስ በአብዛኛው ኮሌክቲቭ ላይ ያለው ስክሪፕቸርን ምናምንን በእንትኑ ተክቶታል የሚል ጉዳይ ነው። ተራራ ላይ መውጣት ነው አይደለ? የስ ወደ አናሎጂው እንመለስ። ተራራ ላይ መውጣት ነው። ተራራ ላይ ለመውጣት ተሳለ። ስዕሉ ኢምፕሊኬሽኑ ተራራ ላይ መውጣት ነው ፐርፐዙ። እሱን አትውሰደው ነው ማለት እሱን አሰ ፋንዳሜንታል አትውሰደው። ገብቷል አይደለ? ለምሳሌ በፊትም አይደለም አሁን እነ ጆናታንም ያወሩታል። አሁን በኦርቶዶክስ ቤተክርስቲያን ላይ ይሄ ያለ ይመስለኛል። ኢቭን ባይብል ራሱ እኮ ፋንዳሜንታል አይደለም። the spirits which ያን እንዲያጽፍ ያደረገ ነው ፋንዳሜንታል ሊሆን የሚገባው አይደል? ባይተሰልፍ አይደለም። ግን አሁን ከ16ኛው ሴንቸሪ ምናምን እንደዚህ በኋላ አሁን እኛ ሀገርም ምናምን ባለው ለምሳሌ በፕሮቴስታንት እምነት ላይ አይ ቲንክ ይመስለኛል መጽሐፉ ባይተሰልፍ ፋንዳሜንታል ነው። እንዲህ መጽሐፉ እንደዚህ ይላል ምናምን። ለምሳሌ ኢቭን ብሉይ ኪዳን አዲስ ኪዳን ብላችሁ ታምኑ የለ አዲስ ኪዳን ገብቷል ተብሎ ስክሪፕቸሩ የሌለበት እኮ ጊዜ አለ አይደል? አዲስ ኪዳን ክርስቶስ ሞተ፣ ከዛ ሪዘሬክት አደረገ። ከዛ በኋላ ከስንት መቶ ዓመታት በኋላ ነው ባይብል አስ አ ፎርም ኦፍ ዋን ቡክ ተሰብስቦ በምንድን ነው በኒቃ ጉባኤ ነው የሚባለው ኮንስታንቲን
ብዙም ስቶሪውን አላውቀውም። የኒቃ ጉባኤ መሰለኝ የሚባለው እናንተ የምታውቁ ከሆነ ይወቁት። ኤኒዌይስ ግን ብዙ ዓመት ቆይቶ አሰ ዋን ቡክ ፎርም እንዳረጋ አውቃለሁ። ሶ በዛ ጋፕ ውስጥ የነበረው ወይ አሰ ፋንዳሜንታል ከሆነ በቃ መጽሐፉና መጽሐፉ ከሆነ የለም ፋንዳሜንታሉ የለም። አሰ ፋንዳሜንታሉ ከሌለ ምንድነው ጀጅድ የሚደረገው ጉዳይ ምናምን። ሶ ለዛም ይመስለኛል ለምሳሌ ብዙ ኢንተርፕሪቴሽኖች ትርጓሜ መጽሐፎች ምናምን ያሉት። አሁን ግን የእንትን ላይ የኦርቶዶክሱ ቤተክርስቲያን አማኞች ላይ አሁን ግን ጴንጤውም ኦርቶዶክሱም ተመሳሳይ አይነት ስቴሪዮታይፕ ነው በአንድ የሚመደብ ይመስለኛል። አሲፍ ራሳቸውን የሆነ የተለያየ ሁለት ዶሜን ላይ ያሉ ቢመስሉም በሚያስቡበት ወይ በሚመሩበት ስፕሪት ተመሳሳይ ናቸው ብዬ ነው የማስበው እኔ ሁለቱም ማለት ነው። ለምን ምን ነገር አድ ማድረግም እንደ ፋንዳሜንታል ነው የሚታየው ስክሪፕቸሩ ለማለት ፈልጌ ነው። ኢምፕሊኬሽን የለም። ባይሆን ሮማ ትርጓሜ ምናምን እንግዲህ ኤንሸንት ታይም ነው አይደል? ትርጓሜውን ብዙም የለም። ኤኒዌይስ ይሄንን ቶ ኦኬ ስሜቴ በቃ አይነት ነገር እያለኝ ነው። ሰው ወደ ማብቂያው ይሄድ ነው። አንድ 5 ደቂቃ ሁለተኛዋን አናሎጂ ብቻ ላውራና እንጨርስ ማለት ነው። ሁለተኛው አናሎጂን የሰማሁት እሱ ለሌላ ነገር ነው የተጠቀመው፣ ግን አናሎጂ ስለተመቸኝ ለኛ ፊሎሶፊ እናውለው አይደል እናውለው። እሱ እውቀትን ምናምን ጋር ተያይዞ እያነሳ ባለበት ነው የሰማሁት። ዶክተር ምህረት እዛ እንትኑ ላይ ኢንተርቪው ይደረገ ይሁን አላውቅም፣ ወይ ፖድካስቱ ላይ ሊሆን ይችላል። ኤኒዌይስ የሆነ ግለሰብ ነው አለ እና እውቀት ላይ በጣም ኦብሰስድ ነው አለ። እኛ ወደ ፊሎሶፊ እናመጣዋለን፣ ግን ቀድመን በሱ በራሱ ናሬት ባረገው ወይ ላውራችሁ ማለት ነው። በጣም እውቀት ላይ ኦብሰስድ የሆነ ነው። በጣም የእውቀት ሰው ነው። አንድ ነገር ሲገዛ የሚሆን ነገር ሲያደርግ በቃ ዲቴል ስለዛ ሪሰርች አድርጎ ነው አውቆ ነው ምናምን። በጣም በቃ ኦብሰሽን አለው እውቀት ላይ። እንደን አንድ ቀን ጫማ ለመግዛት ይፈልጋል። ጫማ ለመግዛት ሲፈልግ እግሩን ይለካልና በቃ ምን አይነት ጫማ ማለት የሚበቃውን ሜዠርመንት የእግሩን ሜዠርመንት ለምን ጫማ ሊገዛ ነው የሚበቃውን ጫማ ለክቶ ይስላል። ልክ እንደ አርክቴክቸር ልክ እንደዛ ማለት ነው። ወረቀት ላይ አስቀምጦ አርጎ ሴንቲሜትሩን ለክቶ ምናምን እግሩን ይስለዋል ማለት ነው። ወረቀት ላይ ያስቀምጣል እንደዚህ ምናምን። ከዛ ያው እንግዲህ ሌላ ቀኑ ደረሰ፣ ጫማ የሚገዛበት ወጣ። ልክ ጫማ ቤት ሲደርስ ወረቀቱ የለም፣ ረስቶታል ቤት። ከዛ ገስዋት ወረቀቱን ለማምጣት ወደ ቤት ይሄዳል ማለት ነው። ብናለ እንግዲህ እግሩን ይዞት ኦብቪየስሊ እግሩ እኮ አለ ጫማ መሸጫ ቦታ ላይ ነው ያለው አይደል? እግሩ አለ። እግሩ ቀጥታ ጫማ ውስጥ ከቶ መለካት ነው ሁላችን እንደምናደርገው። ምንድነው እሱ ለእውቀት ኦብሰሽናል በሆኑ ሰዎች አድርጎ ያመጣው ኤግዛምፕል ነው ዶክተር ምህረት። እና እኔ ወደዚህ ጉዳይ አሁንም ወደ እስካሁን እያወሩላችሁ ስላለው ጉዳይ ጋር ሪሌት አድርጌ ላውራችሁ። አክቹዋሊ ይገናኛል በእውቀት ምናምን በሚለውም ጉዳይ ማለት ነው። እና ልክ ቅድም ማፕ አድርጌ ወይም ስክሪፕቸርን በማፕ እንደወከልኩት ልክ አሁንም ኢቭን ሰርኩላር በሆነው ዓለም ራሱ የሆነ ነገር ልክ ነው አይደለም፣ ይሄ ነገር ምንድነው፣ ትሩዝ ክሌሚንጎች እውነት ምንድነው ምናምን የሚሉ ጉዳዮችን ከውጪ እንገልፍ ማድረግ ነው የምንፈልገው። እና አሲፍ ይሄ ቦዲ ያን እውነት የምንለውን ነገር ኢምቦዲመንት እንዳልሆነ ሁሉ አንተ እኮ እውነት ነህ አንተ እውነት ነህ። ከዛ አሁን ይመጣላ ፋንዳሜንታሊስቱ ይመጣና ኮመንት ላይ እውነት እኮ አንድ ክርስቶስ ብቻ ነው ምናምን የሚል አይ ነው ስለማቅ ነው። አሁን ይሄ የአይምሮዬ ቮይስ ብቻ ስላለው ነው። ኮሌክቲቭ ከሚለው ወስዶ ሞዴል አለ፣ የኮሌክቲቭ ሞዴል አለ አይምሮዬ ውስጥ ተዋል። እዛ ልክ እንትና እንደሚለው ነው ጆን ቤቤኪ። ሁለት ሰዎች እንዴት ነው የሚያደርጉት? አንደኛው የአንደኛውን ሞዴል ይዝና ከዛ ወደ ሴንተር ይመጣሉ ማለት ጋዘር ሲያደርጉ ስቲል ኢንቼክ ያደርጋሉ። ይሄ ሞዴል የላሱ ሰሪ ፍቅረኛ ከሆነች ወይም የጓደኛዬ ከሆነ ጓደኛዬን የሰራውትን ሞዴል ስቲል አውትዴትድ መሆኑን ትክክል መሆኑን ምናምን ቼክ ማድረግ እኮ ነው። ኮንቨርሴሽን አርጊውመንት ሆናል። ስቲል በየጊዜው ወደ ሴንተር እየመጣው የሶሻል ሚዲያውንም ያለው ነገር ብቻ ይሄ ያለውን ስፕሪት ሞዴሌን ኮሌክቲቭ ያለኝን ሞዴሌ ማስተካከል ጉዳይ አለ። ስቲል ግን there is a model in here እሱ ነው ስፒክ ያደርጋል። እውነት ነህ ሲባል ምንድነው ኢቭን ስክሪፕቸራሊ አሁን ሌላ እንደውም ጨምረው ቪዲዮ ሊሰራለው ያላሰብኩት ሌላ ጉዳይ አሁን የመጣው ምንድነው ይመጣና አንዱ የሚወክለው ኮሌክቲቭን እውነት እኮ እሱ አንድ እና አንድ እሱ ብቻ ነው ሊል ይችላል። እና ምንድነው የሚያደርገው ይሄንን መሰላችሁ?
ኢቨን እግዚአብሔር ነው ብላችሁ የምታስቡትን አካል ጣዖት ማድረግ ማለት ነው። አይዶላይዝ የማድረግ ጉዳይ ይሆናል። ለምን አይዶላይዝ የተደረገ ጉዳይ ወደ ራሱ አይጠራህም። የባህሪው ተሳታፊ አያደርግም። የባህሪው ተሳታፊ ካደረገ እሱ እውነት ከሆነ አንተም እውነት ነው የምትሆነው። እንዴት መሰላችሁ? አሁንም ወንበር እቺ ወንበር ደግሞ ለአናሎጂ እንዴት እንደምትመችኝ ፊሎሶፊካሊ ወንበር ላይ ተቀመጥኩኝ እኮ አሁን ወንበር ባህሪውን አላሳተፈኝም እንዴ? ባህሪው ምንድነው? ማስቀመጥ ነው። ተቀምጫለሁ እኮ የባህሪው ተገልጋይ ነኝ እኔ፣ አንድ አካል ነኝ። ወንበር ያለ እኔ ይሄ ሙላቱን የሚያገኘው አንድ ላይ ሆነን ነው። ይሄ የባህሪው ተሳታፊ ነን። ብዙ የቃላት እንትን አያስፈልገው። የባህሪው ተሳታፊ ነኝ። ይሄን ነገር ማወቅ ከዛ ደግሞ ጭራሽ ወርሺፕ ምናምን ያ ነገር ቫልዩ የማድረግ ነገር ሲደርስ ወርሺፕ የምታደርገው እንዴት ነው? አይዶላይዝ በማድረግ ነው ወይስ ለባህሪው ልክ እንደ አድቬንቸር በመጠራት ነው የሚለው ጉዳይም እዚህ ጋር ነው የሚለየው። ያካፍልሃል። እውነት ነህ አንተ፣ እውነት ነህ። የኔ ሴንስ እኮ ሰው የመሆን ሁላችን ሴንተር እንፈልጋለን እኮ። እውነት ነህ የሚለውን ሴንስ አሁን አክቹዋላይዝድ ሆኖ እውነት ሆኖ እኮ አልተገኘም። ኦብቪየስ እኮ እንግዲህ ትሩ ሰልፍ ነው። ትሩ ሰልፍ እንዳልሆነ እኮ ታውቃለህ። ማስመሰል እንደሆነ እናውቃለን። በጨዋታ መሃል ኦኬ ፐርሶናችንን እናውቀዋለን። ፐርሶና እየሰራ የሆነ ማስክ እያደረገን እንደሆነ እናውቃለን። ምናምን አይደል? ግን ስቲል ምንድነው ዊሲክ አይደል? የሆነ ሰው ለመሆን እኮ አይደል? ኢቭን ዝም ብለን ሲስተሙ ይሄ ሴኩላር የሆነው ፎርም የሆነ ስትራክቸር ስላለው ፋይናንሻሊ መድረስ እዛ ፋይናንሻሊ ፍሪ የሆነው ሰው ላይ የመድረስ ይመስለናል አይምሯችን ላይ ሰው ምክንያቱም ኤክስፕሊሲትሊ ወይም በግላጭ ተጽፎልን ያየነው ሃይራርኪካሊ እየተቀመጠልን ስለሆነ አትሊስት የውስጣችንን መሻት የሆነ ሰው ምናምን የሚለንን ይሄ ፖቴንሻል ያ እውነት የሆነውን ሴንተር ኦፍ አወር ሶል ማለት ነው የመሆንን ነገር አእምሯችን አክቹዋላይዝ አድርጎ ናሬት ስለማያደርገው ያን ያህል ዲስክሪፕቲቭሊ ይሄ ማለት ይሄ ነው የሚለውን ነገር ስለማይሰጠን ዓለም የሰጠችን ሰው ማለት እኮ ይሄ ነው የምንለው አትሊስት በዛን ተኮና ፍሪ የመሆን ፍሪደም ወይም የፓወር ልንተካው እንችላለን። ግን አይደለም፣ ከዛም የሚበልጥ ነው። ሁላችን ለእውነት እንደተጠራን ያለ አይነት መጠራት አለን። እሱም በምን ታውቀዋለህ? ፎልስሊ ክሌም አድርገህ በፋይናንሻል ስተከው ሊሆን ይችላል። ሶሳይቲ ላይ ሆነ ወይም ደግሞ ጥሩ ባለ መሆን ጥሩ ለመሆን መጠራት ውስጥ ሊሆን ይችላል። ሴንተር እንዳለ በዛ ታውቃለህ። ማለት አንድ አኒማል ተነስቶ ዛሬ ጥሩ ውሻ መሆን አለብኝ የሚል አይነት ነገር አይኖርም። ውሻ ነው፣ እኛ ጥሪ ያለን ነው። ያ ሴንተር አለህ ማለት ያ ጥሪ ያለ ያ እውነተኛው ማለት አክቹዋላይዝ ላይሆን ይችላል፣ ግን ፖቴንሻሊ ያው እውነት ነው። ያንን እውነት አክቹዋላይዝ ለማድረግ ወይም ደግሞ ከገሃዱ ጋር ለማታወቅ ይህን ሰማይ የሆነውን ምድር ለማድረግ ቅድም ባልኳቸው አናሎጂ ነው መኖር። ይህንን ምን ለማለት ነው ያወራሁት? ኦኬ። ስለዚህ ሆል ምንድነው ማለት ነው? ሆል ሂስትሪ ነው። ኢቭን ዝም ብለህ እኮ ይሄንን የእንትን ጨዋታ በጣም ሴኩላር ብቻ ሆነ ስናወራ እኮ ኢቮሉሽነሪ ዲኤንኤ ኢንኮድድ ያልሆነው ነገር ያልያዘው ኢንፎርሜሽን የለም ከእገሌ ዲስቲንክቲቭ ሆኖ ወይም ደግሞ በስትሪንግ ቲዮሪ ምናምን አምጥተህ የምንም ነገርን እንደዚህ ማተር ብሬክዳውን እያረክ ስትመጣ መጨረሻ ላይ የምታገኘው ኤሌክትሮን ምናምን እያልክ ከዛ ምንድናት ያቺ ስሟ ጠፋብኝ ተመሳሳይ የሆነ አይነት እንትን ላይ ነው ማለት ነው። ምንድን ነው የሚለየው ታዲያ ስትል የእንትኖቹ የዌቮቹ ዳንስ ነው ወይም የዌቮቹ አንዱ ከአንዱ ጋር የመጣመር ነገር ስቲል ተመሳሳይ የሚጣመረው አካል ተመሳሳይ ነው። የኔው የግለሰቡ የዛም ዲስቲንክቲቭ ኢንዲቪጁዋልስ ግን የሁለቱ ፓርቲክልስ ዲስቲንክቲቭ ሆነው የተለዩበት ነገር ምንድነው? ዲስቲንክቲቭ ዳንስ ስላላቸው ማለት ነው። ዌቭ ፎርም የሚሰራበት የሚጣመርበት አንዱ የሚጣመረው ነገርየው ተመሳሳይ ነው። እሱን ሰራው፣ ይሄ አይነት መልክ ሰራ፣ አቮካዶ ሆነ፣ ብርቱካን ሆኖ አየነው አክቹዋላይዝ አድርጎ ማለት ነው። አስ ኢንፎርሜሽን ግን አለ ልላችሁ ነው። ሁሉ በፊዚክሱ ኢቮሉሽነሪ ስፒኪንግ ደግሞ አዳፕት እያደረክ ምን ብለህ you are the whole history ዝም ብለህ ስትዋለድ መምጣት ራሱ ስትዋለድ መምጣት እኮ የያሬድ አካል አይደለም የመጣው ቀድሞ የነበረው ሰውዬ አለ አይደለ? መቼም በየትኛውም በሁለቱም በሶስት በምን በምታምነው ሂድ የሆነ ሰው አለ። ያ ሰውዬ ነው ተወልዶ የመጣው። ያ ሰውዬ ነኝ ነው ገብቷል? ያ ሰውዬ ነኝ ነው ያ ሰውዬ ከዛ ከ3000 ዓመትም በፊት ያ ሰውዬ ነው። ግን ያ ሰውዬ አድ እያደረገ እኮ ይመጣል። ስለ አዳፕቴሽንን በለው ምን አለው ነው ያ ሰውዬ አለ ስቲል ኤግዚስት አድርጎ ያው the whole history። ከዛ ምንድነው ፖይንቱ? ልክ የእግሩን አሁን አናሎጂ አምጣው። ልክ እግሩን ይዞ ሳለ ገብቶ ወረቀቱን ሊፈልግ ቤቱ እንደሄደ ሰውዬ ጫማ ሊገዛ አሁንም
እንት ዩ አር ሆሊስትሪ ስሜት ጋር ደርሰ ኢንስቲንክቹዋል ድምፅህን አድምጠ እውነትን መረዳት ቀላል ነው አለ። ኢምፐልስ ይጠልፋል። ስሜት ሁሉ የትኛው ነው ምናምን ሊል ይችላል። ብዙ ዲዛይሮች አሉ። ኦኬ እሱንም ልንቆጥር ነው ምናምን የሚል ጉዳዮች ይኖራሉ። ከፋሚሊ የመጣ ከትራማ ምናምን ኢንሴኩሪቲዎች ይኖራሉ። እሱንም ልንቆጥረው ልንል እንችላለን። ግን እሱ የቤት ስራ አለው። በአንድ ቪዲዮ አይን ሁሉ ነገር ኮንደንስድ አድርጌ ላቀርብላችሁ አልችልም። ነገርየውን ብቻ ተረዱኝና ኔክስት ስቴፕ እያደረግን ሌላ ቪዲዮ እንሰራለን። ግን እንደሆነ አስቡ። ፋንዳሜንታሉን ከሆነ ማን ነው ይሄ? በእናንተ በስክሪፕቸሩ ራሱ ብናወራ እኮ የአዲስ ኪዳን ቤተ መቅደስ አይደል? እንደዛ ትሪት አድርጎት ይሄንንም ግለሰብ ነው። ይሄ አሁን እሺ ከኤክስፒሪየንስ አሁን የሆነ ነገር ላይ አንብቤ እንዳይመስላችሁ ወፍ ከኤክስፒሪየንስ አሁን ራሱ ስነግራችሁ አንዳንድ ነገር ራሱ ስሜት ያቃብሉኝ ወይ ሰውነቴ ነግሮኝ ራሱ እኮ አናሎጂ ነው አይደል? ሰውነቴ ነግሮኝ ስንል ኤኒዌይስ ብቻ ነግሮኝ የሆነ ግሊምስ አግኝቼ ምናምን ብዬ ጽፌ ወይ ሊሆን ይችላል ወይ ቮይስ አድርጌ ምናምን ይሄንን የሆነ ሰው የሆነ ሴንቸሪ ላይ ያለው ነገር ሆኖ በኋላ ላይ አንብቤው ተገኝቼ አውቃለሁ ምናምን። ኦኬ ምንድነው? ስለዚህ እውነት የሚባል ዲስቲንክቲቭ የለም። አይዲያ ሰው የለውም፣ አይዲያ ነው ሰው ያለው። ምንድነው? we don't have አይዲያ ነው ቀይ ባለቤትነቱ እኛ የአይዲያ እንጂ አይዲያ እኛ አይደለም የሚለው የዩንግ አባባልም እዚች ጋር ማምጣት እንችላለን። ኤኒዌይስ ከቆየውባችሁ ብዙ እያበዛውና የለዘዘ ሊሆን ይችላል። አጠር መጠን ያለች ነገር የምትጣፍጠው ማለት ነው። የወደዳችኋት እስከዚህ ደረሳችሁ ሰዎች እስከዚህ ደርሰናል፣ ተመችቶናል፣ የኤሴንስ ፋሚሊ ምናምን በሉና ኮሜንት አድርጉ። ላይክ፣ ሼር ምናምን ሰብስክራይብ ምናምን እያደረጋችሁ ጠብቁን። ይመቻል።